የዱባዩ ዱካም ሬስቶራንት ለመላው የእስልምና እምነት ተከታዮች በሙሉ መልካም የኢድ አልአድሃ በዓል እንዲሆንላችሁ ይመኛል። የዱባዩ ዱካም ሬስቶራንት የዱባይ ጉዞአችንን ከቤት ወደ ቤት የሚያደርግ ማለፊያ መገናኛችን ነው። የቤታችን አውድ፣ የመስተንግዷችን ቅልጥፍናና ፈገግታ፣ የቁርጡ የጮማና የብሩንዶ የጥርሱና የወጡ ብቻ ሳይሆን ከንጹሕ ማር የሚጣለው ብርዝ ጠጃችንን ያክል ስሜት የሚያረካ በደስታ የሚያመረቃ ጥዑም ነው። የዱባዩ ዱካም ሬስቶራንት ጥዑም ነው። የራሱ የሆነ በቂ የመኪና ማቆሚያ ያለው የተንጣለለ ግቢ ውስጥ የሚገኝ በልዩ ቪአይፒ ክፍሎቹ ጭምር በሚያስተናግደው ዱካም ቤተሰቦች፣ ባልንጀሮች፣ ባልደረቦች፣ ወዳጆች ደስታችሁን አሳልፉ ይላቸዋል። ኑ እንገናኝ፣ እንመገብ፣ እንጫወት፣ እንዝናና ይላቸዋል። አዳዲስ ግንኙነቶች ይመሠረታሉ። ዱካም ሬስቶራንት አድራሻው ቁጥር 1 አልበረሃ፣ ቁጥር 2 አቡሄል ከሴንቸሪ ሞል ፊት ለፊት። መልካም የኢድ አልአድሃ ባህል ይሁንላችሁ። ኢድ ሙባረክ። የዱባዩ ዱካም ሬስቶራንት። ጤና ይስጥልን አድማጮች፣ ይህ አዋዜ ልዩ ላልሰማችሁ ነው። ከመረጃዎቹ ጋር አብርሃም መኳንንት ነኝ። ሩሲያ በኪቭ ላይ በከፈተችው ከፍተኛ ጥቃት ዩክሬንን በኦሬሽኒክ ሚሳኤል ደበደበች። ሞስኮ ባለፉት 4 ዓመታት ውስጥ የትላንቱን ጨምሮ ኦሬሽኒክ ሚሳኤልን ጥቅም ላይ ስታውለው ለሶስተኛ ጊዜ ነው ተብሏል። የአሜሪካና ኢራን ንግግር ምናልባት ዛሬ ስምምነት ላይ ሊደርስ እንደሚችል ማርክ ሩቢዮ ገለጹ። ፕሬዝዳንት ትራምፕ ደግሞ ከኢራን ጋር ስምምነት ለመፈጸም መጣደፍ እንደማያስፈልግ ለተደራዳሪዎቻቸው መናገራቸው ተሰምቷል። ሊባኖስ የስምምነቱ አካል መሆን እንዳለባት ሄዝቦላ ገለጸ። ኢራን ከአሜሪካ ጋር በበርካታ ጉዳዮች ላይ መግባባቷን ይፋ አድርጋለችም ተብሏል። ሁሉንም ጉዳዮች በዝርዝር እናስደምጣችኋለን። አብራችሁን ቆዩ። ሩሲያ በኪቭ ላይ በከፈተችው ከፍተኛ ጥቃት ዩክሬንን በኦሬሽኒክ ሚሳኤል ደበደበች። ሞስኮ ባለፉት 4 ዓመታት ውስጥ የትላንቱን ጨምሮ ኦሬሽኒክ ሚሳኤልን ጥቅም ላይ ስታውለው ለሶስተኛ ጊዜ እንደሆነ ታውቋል። ሩሲያ ትላንት እሁድ በኪቭና በአካባቢዋ ላይ በመቶዎች የሚቆጠሩ ድሮኖችንና ሚሳኤሎችን በመተኮስ ከፍተኛ ድብደባ ፈጽማለችም ተብሏል። ይህ ጥቃት የዩክሬኑ ጦርነት ከተጀመረ ወዲህ በከተማዋ ላይ ከተሰነዘሩት እጅግ ከባድ ጥቃቶች ውስጥ አንዱ እንደሆነም ተነግሯል። በዋና ከተማ ኪቭ አቅራቢያ የኦሬሽኒክ ሃይፐርሶኒክ ሚሳኤል ተተኩሷል። የዩክሬን ባለስልጣናት እንደገለጹት ለሰዓታት በቆየው የሩሲያ የትላንት ሌሊት ድብደባም በኪቭ 2 ሰዎች እንዲሁም በአካባቢዋ ባሉ ስፍራዎች ደግሞ ሌላ ተጨማሪ 2 ሰዎችን ሲገድል ወደ 100 የሚጠጉትን ደግሞ ክፉኛ እንዳቆሰለ ተነግሯል። ባለስልጣናቱ አክለውም በኪቭ መሃል ከተማ የሚገኙ በርካታ ትምህርት ቤቶችና በደርዘን የሚቆጠሩ የመኖሪያ ህንፃዎች መውደማቸውን ገልጸዋል። ፕሬዝዳንት ዜሌንስኪ የዩክሬን አጋሮች እርምጃ እንዲወስዱም ተማጽነዋል። ከዩናይትድ ስቴትስ ከአውሮፓና ከሌሎችም ውሳኔዎች ያስፈልጉናል ብለዋል። ባለስልጣናት በሌሎች የዩክሬን ክፍሎችም ጥቃቶች መፈጸማቸውንና በደቡባዊ የኬርሶን ክልል 2 ሰዎች መሞታቸውን ይፋ አድርገዋል። የአውሮፓ መሪዎች በኪቭ ላይ የተፈጸመውን ጥቃት የኮነኑ ሲሆን ብሪታንያና ጀርመን ደግሞ የኒውክሌር ጦር ጭንቅላትን መሸከም የሚችለው ኦሬሽኒክ ሚሳኤል ጥቅም ላይ መዋል የጦርነቱን መባባስ ያመላክታልም ብለዋል። ጥቃቱ በዩክሬን የካቢኔ ህንፃና በውጭ ጉዳይ ሚኒስቴር ላይ መጠነኛ ጉዳት አድርሷል። የኪቭ ብሔራዊ የኪነ ጥበብ ሙዚየም በከፍተኛ ሁኔታ የተጎዳ ሲሆን በከተማው የሚገኙ ሌሎች በርካታ ታሪካዊ ህንፃዎችም ጉዳት ደርሶባቸዋል። የዜሌንስኪ ከፍተኛ ረዳት ይህ በባህላችንና በማንነታችን ላይ የተከፈተ ጦርነት ነው ብለዋል። በተጨማሪም ሞስኮ ዩክሬናዊ የሚያደርገንን ማንኛውንም ነገር ለማጥፋት ለዘመናት ስትሞክር ቆይታለችም ብለዋል። ሩሲያ በ2022 ሙሉ ወረራ በመጀመር ጦርነቱን ካወጀች ወዲህ የኦሬሽኒክ ሚሳኤልን በዩክሬን ላይ ስትጠቀም ይህ ለሶስተኛ ጊዜ እንደሆነም ሮይተርስ አስነብቧል። ኦሬሽኒክ ሚሳኤል በሺዎች የሚቆጠሩ ኪሎ ሜትሮችን በመጓዝ ጥቃት የማድረስ አቅም እንዳለውም ይታመናል። የዩክሬን አየር ኃይል እንዳስታወቀው ከሆነ በአጠቃላይ ሩሲያ 90 ሚሳኤሎችንና 600 ሰው አልባ አውሮፕላኖችን በመጠቀም ነው
ጥቃቱን ያደረሰችው። ዘለንስኪ ሩሲያ የውሃ አቅርቦት ተቋማትንም ኢላማ ማድረጓን ይፋ አድርገዋል። ሞስኮ በበኩሏ የኦሬሽኒክ፣ እስካንዴር፣ ኬንዝልና ዚርኮን የተሰኙ ሚሳኤሎችን የተጠቀመችው ኪቭ በሩሲያ የሲቪል ተቋማት ላይ ለሰነዘረችው ጥቃት ምላሽ ለመስጠት እንደሆነ ይፋ አድርጋለች። ዩክሬን ግን ሲቪሎችን ኢላማ እንዳላደረገች ታነሳለች። የሩሲያ መከላከያ ሚኒስቴር ጥቃቶቹ የዩክሬን ወታደራዊ እዝ ተቋማትን፣ የምድር ጦርና ወታደራዊ ስለላ ድርጅቶች የሚጠቀሙባቸውን ቦታዎች፣ የአየር ማረፊያዎችንና ወታደራዊ ኢንዱስትሪ ቦታዎችን ኢላማ ያደረጉ መሆናቸውን አስታውቋል። ሩሲያ በዩክሬን ከተሞች ላይ ባደረገችው ድብደባ በሺዎች የሚቆጠሩ ሲቪሎች ቢገደሉም ሞስኮ ሲቪሎችን ኢላማ እንዳላደረገች ነው የምታምነው። የአሜሪካና ኢራን ንግግር ምናልባት ዛሬ ስምምነት ላይ ሊደርስ እንደሚችል ማርክ ሩቢዮ ገለጹ። ፕሬዚዳንት ትራምፕ ደግሞ ከኢራን ጋር ስምምነት ለመፈጸም መጣደፍ እንደማያስፈልግ ለተደራዳሪዎቻቸው መናገራቸው ተነግሯል። አሜሪካ ከኢራን ጋር ወይ ጥሩ ስምምነት እንደምታደርግ ካልሆነ ግን ጉዳዩን በሌላ መንገድ እንደምትይዘው ማርክ ሩቢዮ ገልጸዋል። ውጭ ጉዳይ ሚኒስትሩ ማርክ ሩቢዮ በኢራንና በአሜሪካ መካከል ጦርነቱን ለማቆም እየተደረገ ባለው ንግግር ምናልባት ዛሬ አዲስ ዜና ሊኖር እንደሚችል ጠቁመዋል። ማርክ ሩቢዮ ዛሬ ሰኞ በህንድ መዲና ኒው ዴልሂ ለጋዜጠኞች በሰጡት መግለጫ ስራው አሁንም በሂደት ላይ ነው ብለዋል። ተስፋ እናደርጋለን፣ ይህንን ስምምነት ማሳካት እንችላለንም ሲሉም አክለዋል። ፕሬዚዳንት ዶናልድ ትራምፕ መጥፎ ስምምነት እንደማያደርጉና አሜሪካ ለዲፕሎማሲው ስኬት ማንኛውንም እድል እንደምትሰጥም ጠቁመዋል። ኢራን የበለጸገ ዩራኒየሟን አሳልፋ ለመስጠት ስለመስማማቷም በአንዳንድ የአሜሪካ መገናኛ ብዙሃን በኩል ተዘግቧል። በዚህ ሰዓት አሜሪካና ኢራን ጦርነቱን ለመቋጨት የሚያደርጉት ድርድር ወደ ማጠናቀቂያው እንደተቃረበም እየተገለጸ ይገኛል። ወደ ሌላ አማራጭ ከመካሄዱ በፊት ለዲፕሎማሲው ሁሉንም እድል እንሰጣለን ያሉት ውጭ ጉዳይ ሚኒስትሩ አሜሪካና ኢራን ወደ ሰላም ስምምነት እየተቃረቡ ነው የሚለው ተስፋ እየጨመረ በመምጣቱ የዓለም የነዳጅ ዋጋ ዛሬ ሰኞ በ6 በመቶ ቅናሽ አሳይቷል። ትራምፕ ዋሽንግተንና ቴህራን የሆርሙዝ ሰርጥን መልሶ ለመክፈት የሚያስችል የሰላም ስምምነት የመግባቢያ ሰነድ ላይ በሰፊው ተነጋግረዋል ማለታቸው በቅርቡ ስምምነት ላይ ይደረሳል የሚለውን ግምት ከፍ አድርጎታል። ነገር ግን ሁለቱም ወገኖች አሁንም ቢሆን እስራኤል በሊባኖስ ከሄዝቦላ ጋር በምታደርገው ጦርነትና የኢራን ሀብቶች እንዲለቀቁ በሚለው ጉዳይ አሁንም መግባባት ላይ አልደረሱም። በሌላ መረጃ ደግሞ ኢራን ንግግሮች ለማስቀጠል በኳታር የታገደባትን 12 ቢሊዮን ዶላር እንደ ቅድመ ሁኔታ አድርጋ ጠይቃለችም ተብሏል። ኢራን ከአሜሪካ ጋር የምታደርገውን ድርድር ለመቀጠል በኳታር የሚገኘውንና የታገደባትን 12 ቢሊዮን ዶላር ሀብት በአስቸኳይ እንዲለቀቅላት እንደ ቅድመ ሁኔታ አስቀምጣለች ሲል ጀሩሳሌም ፖስት ጽፏል። ይህ የገንዘብ ጥያቄ በሁለቱ ሀገራት መካከል ስምምነት እንዳይደረስ የተደቀነ እንቅፋት ነው ተብሏል። ባለፈው ሚያዝያ ወር አንድ ከፍተኛ ባለስልጣን ለሮይተርስ እንደተናገሩት አሜሪካ በኳታር የታገደውን የኢራን ገንዘብ ለመልቀቅ ተስማምታ ነበር ተብሏል። ሊባኖስ የስምምነቱ አካል መሆን እንዳለባት ሄዝቦላ ገለጸም። የሄዝቦላህ መሪ ናኢም ቃሲም በኢራንና አሜሪካ መካከል እየተደረገ ያለው ድርድር ውጤታማ እንዲሆን ሊባኖስ አንድ አካል መሆን አለባት ብለዋል። የሊባኖሱ ታጣቂ ሄዝቦላህ በማርች 2 ነበር ወደ እስራኤል ሮኬቶችን በማስወንጨፍ ሊባኖስን ወደ ኢራኑ ጦርነት ሰተት አድርጎ ያስገባት። ይህንን ተከትሎም ከእስራኤል ጋር ከባድ የሚባሉ የተኩስ ልውውጦችን እያደረገ ቀጥሏል። ከማርች 2 ጀምሮ እስራኤል በወሰደችው ጥቃት ከ3000 በላይ ሰዎችም እንደተገደሉ የሊባኖስ የጤና ሚኒስቴር መረጃ ያመላክታል። የኢራን ባለስልጣናት ቀጠናዊውን ጦርነት ለማቆም ከዋሽንግተን ጋር በፓኪስታን አማካኝነት የሚደረገው ድርድር ይዞት የሚመጣው ውጤት ሊባኖስንም እንደሚያካትት በተደጋጋሚ ያነሳሉ። ይሁን እንጂ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ፕሬዝዳንት ትራምፕ እስራኤል ሊባኖስን ጨምሮ በሁሉም ግንባሮች ከሚሰነዘሩባት ጥቃቶች ራሷን የመከላከል
የመከላከል መብቷን በድጋሚ ማረጋገጣቸውን ይፋ አድርጓል። የሊባኖሱ መሪ ናኢም ቃሲም እኛ ሙሉ በሙሉ ግጭትን ለማቆም በሚደረገው በዚህ ስምምነት ውስጥ ከተካተቱት መካከል እንሆናለን ሲሉም ተናግረዋል። ኢራን ከአሜሪካ ጋር በበርካታ ጉዳዮች ላይ መግባባቷን አስታወቀች። ይህ ማለት ግን ስምምነት ላይ ተደርሷል ማለት ግን አይደለም ብላለች። የኢራን ውጭ ጉዳይ ሚኒስቴር ቃል አቀባይ እስማኤል ባጌ ከአሜሪካ ጋር በቀረበው መግባቢያ ሰነድ በርካታ ጉዳዮች ከድምዳሜ ላይ መድረሳቸውን አንስተዋል። ቃል አቀባዩ አክለውም ይህ ግን ቴህራን ስምምነት ለመፈረም ተቃርባለች ማለት አይደለም ብለዋል። እስማኤል ኢራን እየተነጋገረች ያለችው ጦርነቱን ለማቆም እንጂ በኒውክሌር ፕሮግራሟ ላይ አለመሆኑን አስረድቷል። የአሜሪካ ባለስልጣናት የአቋም መለዋወጥ ለስምምነቱ እንቅፋት መሆኑን በማንሳትም ክሳቸውን አሰምቷል። ፕሬዚዳንት ትራምፕ እሁድ ዕለት አሜሪካ በኢራን ወደቦች ላይ የጣለችውን እገዳ ከስምምነት ላይ እስክትደርስ ድረስ ስምምነቱ እስኪጸድቅና እስኪፈረም ድረስ በሙሉ ኃይል ተግባራዊነቱ ይቀጥላል ብለዋል። የዱባዩ ዱካም ሬስቶራንት ለመላው የእስልምና እምነት ተከታዮች በሙሉ መልካም የኢድ አልአድሃ በዓል እንዲሆንላችሁ ይመኛል። የዱባዩ ዱካም ሬስቶራንት የዱባይ ጉዟችንን ከቤት ወደ ቤት የሚያደርግ ማለፊያ መገናኛችን ነው። የቤታችን አውድ፣ የመስተንግዷችን ቅልጥፍናና ፈገግታ፣ የቁርጡ የጮማና የብሩንዶ የጥርሱና የወጡ ብቻ ሳይሆን ከንጹሕ ማር የሚጣለው ብርዝ ጠጃችንን ያክል ስሜት የሚያረካ በደስታ የሚያመረቃ ጥዑም ነው። የዱባዩ ዱካም ሬስቶራንት ጥዑም ነው። የራሱ የሆነ በቂ የመኪና ማቆሚያ ያለው የተንጣለለ ግቢ ውስጥ የሚገኝ በልዩ ቪአይፒ ክፍሎቹ ጭምር በሚያስተናግደው ዱካም ቤተሰቦች፣ ባልንጀሮች፣ ባልደረቦች፣ ወዳጆች ደስታችሁን አሳልፉ ይላቸዋል። ኑ እንገናኝ፣ እንመገብ፣ እንጫወት፣ እንዝናና ይላቸዋል። አዳዲስ ግንኙነቶች ይመሠረታሉ። ዱካም ሬስቶራንት አድራሻው ቁጥር 1 አልበረሃ፣ ቁጥር 2 አቡሄል ከሴንቸሪ ሞል ፊት ለፊት። መልካም የኢድ አልአድሃ ባህል ይሁንላችሁ። ኢድ ሙባረክ። የዱባዩ ዱካም ሬስቶራንት